በዚህም የተነሳ የንጉሱ ጋሪ ተገልብጦ ንጉሱ ፊቱ ዱቄት ላይ ይፈጠፈጣል። ጆንም በማታ ማሳውን እየጠበቀ ያለ ከኋላ ማያስበው ድምጽ ይመጣል። ዞር ብሎ ሲመለከትም ነጭ ፈረስ ከኋላ ቆሟል። ጆን ባየውም ነገር በመደረቅ ፈረሱን በገመድ ለመያዝ ይሞክራል። ፈረሱ ለማምለጥ ቢሞክርም ጆን በደንብ አድርጎ ይዞታል። ፈረሱም ጆንን ይዞት እየወጣው ያለ ድንገት ሳያስበው አቅጣጫውን ይስትና የጭቃ ጉድጓድ ውስጥ ይገባል። ጆንም ፈረሱ ስለሐዘነው ከገባበት የጭቃ ማቁስ ጎትቶ ያወጣዋል። ፈረሱም በዚህ ነገር በጣም በማዘን ሁለተኛ ወደ ማሳው እንደማይመለስ ቃል ይገባለትና ከአካባቢው ይሰወራል። ጆን ወደ ቤቱ ሲመለስ ድምጽ ይሰማና ድምጹን ለማጣራት ወደ ቤቱ ሲሄድ ሁለት ፈረሶች ታስረው ያያል። በነገሩ ተገርሞ ሳለ ሁለቱ ፈረሶች ስጦታ እንደሆኑ የሚናገር ድምጽ ይሰማል። ዞር ብሎ ሲመለከት ፎል የተባለ ትንሽዬ ፈረስ ይመለከታል። ፈረሱም ትላንትና ያዳናት የፈረስ ልጅ መሆኑንም ይረዳል። ፈረሱም እናትየው ትላንትና ማታ ባረገላት ነገር ተደስታ እንደ ስጦታ ሁለቱን ፈረሶች እንደላከችለት ይነግረዋል። ጃንም በድንገት የአባቱን ድምጽ ከውጭ ሲሰማ ወደ ውጭ ይወጣና አባትየው እንዳይገባ ውስጥ ለማረጋጋት ይሞክራል። አባቱም እንደሄደ ጆን ፎል ላይ ይቀመጣል። ፎልም በፍጥነት ከዛ ሰፈር ይወጣል። ከሰፈሩ እንደራቀ ፖል ፉጨት ያፋጫል። ፉጨቱንም ሰምቶ ሁለቱ ፈረሶች ወዳለበት ድረስ በፍጥነት ይመጣሉ። ጆንም ፈረሶቹን ለመሸጥ ወደ ገበያ ይወስዳቸዋል። ሰዎቹም በውበታቸው በጣም ይደመማሉ። እንደዚህ አይነት ፈረስ አይተው ስለማያውቁ ሁሉም ሰው የጆንን ፈረስ ለመግዛት ይሯሯጣል። ፖል ፈረሶቹን ለሽማግሌው ሰውዬ እንዲሸጥ ቢመክረውም ጆን ግን ፈረሶቹን መሸጥ የፈለገው ለንጉሱ ነበረ። ንጉሱን ፈረሶቹን ሲያያቸው በጣም ይደመማል። ነገር ግን የንጉሱ አሽከር ፈረሶቹ ይሰረቁ ሊሆን ስለሚችሉ በነፃ መውሰድ እንዳለበት አሳምኖት በነፃ ያስወስድበታል። በድርጊቱ ተበሳጭቶ እየተመለሰ ባለበት ሰዓት ፎል ፈረሶቹን ለሽማግሌው ሰውዬ እንዲሸጥ ነግሮት እንደነበረ ይነግረዋል። በድንገትም ዞር ብሎ ፎጨት ሲያፋጭ ሁለቱም ፈረሶች እየሮጡ ወደ ፎል ይመለሳሉ። በዚህም የተነሳ የንጉሱ ጋሪ ተገልብጦ ንጉሱ ፊቱ ዱቄት ላይ ይፈጠፈጣል። የዚህን ፊልም ሙሉ ታሪክ ለማግኘት ባዮ ላይ ያለውን የዩቲዩብ ሊንካችንን ሲጫኑት በቀጥታ ወደ ዩቲዩብ ገጻችን ይወስዶታል። እዛ ላይ ሙሉ ታሪኩን ማግኘት ትችላላችሁ። እዛ ላይ ላይክ፣ ፎሎ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።